ሰላም ጤና ይስጥልኝ ውድ ተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዓለም አቀፋዊና ሀገር አቀፍ ወሬዎችን የምናሰማበት ጊዜ ላይ ደርሰናል። አማኑኤል ኃይሌ አብሬያችሁ ቆያለሁ። ሰላምና ጤናን በያላችሁበት ተመኘው። የሆራይዘን ፋይበር ኢኒሺየቲቭ እውን ለማድረግ የሚያስችል የሶስትዮሽ ስምምነት ተፈራረመ። ኢትዮ ቴሌኮም፣ ጅቡቲ ቴሌኮም እና ሱዳቴል ግሩፕ የሆራይዘን ድንበር ተሻጋሪ የፋይበር መስመር ዝርጋታን እውን ለማድረግ የሚያስችል የሶስትዮሽ ስምምነት ተፈራርመዋል። ስምምነቱ በጅቡቲ ሲፈራረም ከፍተኛ አቅም ያለው ድንበር ተሻጋሪ የኦፕቲካል ፋይበር መሰረተ ልማት ለመዘርጋትና የቀጠናውን ዲጂታል ትስስር ወደ ላቀ አስተማማኝ ደረጃ ለማሸጋገር የሚያስችል መሆኑ ተገልጿል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በኢትዮ ቴሌኮም፣ በጅቡቲ ቴሌኮም እና በሱዳቴል ግሩፕ መካከል የተደረገው የሶስትዮሽ ስምምነት የጋራ የሆነ የዲጂታል አቅም ለመገንባት የሚያስችል እንደሆነ ገልጿል። የጅቡቲ ቴሌኮም ዋና ስራ አስፈጻሚ ሚስተር መሐመድ አሶይ ቡሂ በበኩላቸው የሆራይዘን ፕሮጀክት ለሀገሪቱ የጋራ እድገትና ብልጽግና ባለን ራዕይ በቀጠናው የቴሌኮም መሰረተ ልማት ትስስር አዲስ ምዕራፍ የሚከፍት እንደሆነ ገልጿል። አሜሪካ ግዙፍ የጦር መርከቧን ጨምሮ ወሳኝ የባህር ኃይል ተዋጊ መርከቦቿን ወደ መካከለኛ ምስራቅ ካስጠጋች ቀናት ተቆጥረዋል። በዚህም በኢራን ላይ ጥቃት ልትፈጽም ትችላለች የሚል ስጋትም ተፈጥሯል። በእርግጥ አሜሪካ ፕሬዝዳንት ሲዝቱ እንደቆዩት ጥቃቱ የምትፈጽም ከሆነ ኢላማ የምታደርጋቸው ቦታዎች በአብዛኛው የሚገመቱ ቢሆንም የሚያስከትለው ውጤት መተንበይ አይቻልም። ሆኖም እስከ መጨረሻው ሰዓት ድረስ ከቴህራን ጋር ስምምነት ላይ መድረስ ካልተቻለ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ኃይሎች ጥቃት እንዲፈጽሙ ለማዘዝ ወስኗል። ይህ ከሆነ ምን ሊከሰት ይችላል አይታወቅም። የአዲስ አበባ ፖሊስ ጠቅላይ መምሪያ ከፍተኛ አመራሮች ፌዴራል ፖሊስ ያስገነባው ሰው አልባ ፖሊስ ጣቢያን ጎበኙ። የኢትዮጵያ ፌዴራል ፖሊስ በቦሌ ክፍለ ከተማ ወረዳ 3 ሩዋንዳ ተብሎ ከሚጠራው አካባቢ ያስገነባው ሰው አልባ ፖሊስ ጣቢያም ገንብቶ ወደ ስራ ለማስገባት በዝግጅት ላይ መሆኑን በጉብኝቱ ወቅት ለማወቅ ተችሏል። በጉብኝቱ ላይ የተገኙት የአዲስ አበባ ፖሊስ የወንጀልና ትራፊክ አደጋ ምርመራ ምክትል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ሐሰን ነጋሽ አዲስ አበባ እንደ ስሟ የሚመጥናት ቴክኖሎጂ ከመጠቀም አንጻር እየተሰራ መሆኑን ያመላከተ ነው ብለው የፌዴራል ፖሊስ ከዚህ ቀደም ካበለጸገው የዜጎች ተሳትፎ መተግበሪያ የሚለይ ሲሆን ፖሊስ ከቴክኖሎጂ ጋር አብሮ የሚሄድ መሆን የታየበት የአዲስ አበባ ፖሊስን በቀጣይ ለህብረተሰቡ ተደራሽ ከመሆን አንጻር በተመረጡ ቦታዎች ላይ በመገንባት ስራውን ተቀብሎ እንደሚሰራና የፌዴራል ፖሊስ የደረሰበትን ከፍታ ሁሉም ፖሊስ አባላት አሰልጥኖ ብቁ በማድረግ ሊሰራበት እንደሚገባም በጉብኝቱ ላይ የተገኙት አመራሮችም ይህንን ለማሳካት ስራዎችን መስራት እንዳለባቸው መልእክት አስተላልፈዋል። በጤና ሚኒስቴር ከ22 ሚሊዮን ብር በላይ የሚገመት የተለያዩ የሕክምና መገልገያ ግብዓቶች ለምስራቅ ወለጋ ዞን እና ነቀምቴ ከተማ ጤና ተቋማት የሚውል ድጋፍ ተደርጓል። ጤና ሚኒስቴር ከአጋር ድርጅቶች እንዲሁም በጤናው ዘርፍ ከተሰማሩም የግል ተቋማት ጋር በመተባበር ከ22 ሚሊዮን ብር በላይ የሚገመቱ የተለያዩ መድኃኒትና የሕክምና መገልገያ ግብዓቶችን ድጋፍ አድርጓል። የተደረገው ድጋፍ የኦሮሚያ ክልል ጤና ቢሮ ኃላፊ ፕሮፌሰር ነጻነት ወርቅኔ በተገኙበት ለዞኑ ርክክብ ያደረጉት የጤና ሚኒስትር ዶክተር መቅደስ ዳባ እንደተናገሩት የተገኘው ድጋፍ በዞኑ የሚገኙ የጤና ተቋማትን የአገልግሎት አሰጣጥ አቅም ከመገንባቱም ባለፈ ህብረተሰቡ ጥራት ያለው ሕክምና አገልግሎት እንዲያገኝ ለማስቻል የሚደረገውን ጥረት የሚያጠናክር መሆኑን ገልጸዋል። የአሜሪካ ጠቅላይ ፍርድ ቤት ረቡዕ ዕለት በሰጠው ውሳኔ በካሊፎርኒያ ግዛት ለዴሞክራቶቹ ተጨማሪ 5 መቀመጫዎች ሊያስገኝ የሚችለውን አዲስ የምርጫ ክልል ካርታ እንዳይሰራ የታገደውን ጥያቄ ውድቅ አደረገ። ይህ ውሳኔ ግዛቷ በ2026 አጋማሽ ምርጫ አዲሱን ካርታ እንድትጠቀም መንገድ ከፍቷል። ይህ አዲስ የክልል ከለላ የተካሄደው ባለፈው ዓመት በቴክሳስ ግዛት ሪፐብሊካኖቹ ካከናወኑት ተመሳሳይ ድርጊት በኋላ ነው። በቴክሳስ ግዛት ሪፐብሊካኖቹ ካከናወኑት ተመሳሳይ ድርጊት በኋላ ነው። ቴክሳስ ለሪፐብሊካን ፓርቲ የሚጠቅሙ
5 አዳዲስ መቀመጫዎችን ስትፈጥር የካሊፎርኒያ ዴሞክራቶች ደግሞ ይህንን ብልጫ ለማመጣጠን 5 የሪፐብሊካን መቀመጫዎችን ወደ ዴሞክራቶች ሊያዞር የሚችል ካርታ ነድፏል። የካሊፎርኒያ መራጮች ባለፈው ሂዳር ወር የህዝብ ውሳኔ በማጽደቅ አዲሱን የምርጫ ክልል ድንበር እስከ 10 ዓመት መጨረሻ ድረስ እንዲሰራ ወስኗል። የካሊፎርኒያ ሪፐብሊካኖችና የትራምፕ አስተዳደር ካርታው ህገ መንግስታዊ አይደለም በማለት ክስ መስርቶ ነበር። ክሱ ካርታው በዘር ላይ የተመሰረተ መሆኑንና የላቲን መራጮች ድምፅ ለፖለቲካ ጥቅም ለማዋል ታስቦ የተሳለ ነው የሚል ነበር። ሰላምና ጤናን በያላችሁበት ተመኘው። ከቡና ሚዲያና ኮሚኒኬሽን የሰዓቱ የውጭና የአገር ውስጥ ዘገባዎችን ይመስላሉ። አማኑኤል ኃይለ ነበርኩ። ጤና ይስጥልኝ።